رسول الله صلى الله عليه وسلم الحقيقة المحمدية ማንም ወስፎ ገልጾ ሊጨርሳቸው አይችልም። ነገር ግን ታላቅ አንድ ዓሊም እንዳሉት حاولت أن أصف بعض ما فهم الفؤاد من الثنى القرآني قرآن ውስጥ الله سبحانه وتعالى ስለ رسول الله صلى الله عليه وسلم ያመጣውን ወስፍ ያመጣውን ثناء لتنتن በእኔ አንደበት በደካማው ልተነትን ላብራራ ልገልጽ በሞክር ዑሽራ المعشارون እንጣት ያክል እንኳን ያን ልደርስ አልቻልኩም ማለት ለዚህ ነብዩን አለይሂ ሰላቱ ወሰላም እዚህ ጋር መድረክ ላይ ቆመን ስንናገር በደካማ አንደበታችን አላህ ወኢነከ ለዐላ ኹሉቂን ዐዚም ብሎ ያላቃቸውን ነብይ وعلمك ما لم تكن تعلم وكان فضل الله عليك عظيما بلو الله يلاقاتشو النبي ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك بلو يا وساتشون يلاقاتشو النبي زيغا عند دكاما متو سلساتشو مياورو بساتشو لملاك نوكو እርሳቸው ላይ ማቅንጣት ያክል ምን ጨመረው ቀድር ምን ጨመረው ደረጃ የለም لكن ስለ ነብዩ በማውሳት ስለ ነብዩ በመጥቀም فإذا مدحت محمدا بقصيدتي فلقد مدحت قصيدتي بمحمد يا በግጥሜ ነብዩን አለይሂ ሰላቱ ወሰላም ላወድስ ብዬ ስሞክር ስጽፋሉ ለካ ያወደስኩት ግጥሜን እንጂ ነብዩን አለይሂ ሰላቱ ወሰላም አይደለም አሉ ያላኳቸው ክብር የሰጧቸው ፊደላቶቹን እንጂ ረሱላህ ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ ከፍ አድርጎ ሰቅሏቸዋል ዛሬ ነብዩን አለይሂ ሰላቱ ወሰላም ሙሐባ ምን ታደል አላህ ያድርገን ቀልባችን በሳቸው ሙሐባ ሚሞላ አላህ ያድርገን አንተ مع من احببت ያሉበትን እጣም እናገኝ አላህ ያድርገን ስራ የለንም ብዙ ኸይር ስራ የለንም ደካሞች ነን ከብዙ ነገር ተሳንፈናል ወደ ኋላ ቀርተናል ለዚህ ነው ሙሐባቸውን ምንለው ምክንያቱም ስራ ማያደርስበትን ሙሐባ ያደርሳል ስራ ማያደርስበት ደረጃ ላይ ሙሐባ ያደርሳል الرجل يحب القوم ولما يلحق بهم ሰዎችን ይወዳል በስራ ግን አልደረሰባቸውም እንደው ምን ይሻለዋል አላቸው ነብዩ አለይሂ ሰላቱ ወሰላም ምን አሉት أنت مع من أحببت أنت كوددكو كافكركو قال هذا رسول الله صلى الله عليه وسلم يهمن معية بدنيا بآخرة مع الله يعدلن وندموچ እንዳያዘናጉን ድንበር አልፋችሁ ሄድ ብለው እንዳያዘናጉን ገና ጫፉንም አልነካን እንደው ነፍስያችን እንዳትሸወድ ድንበር አልፋችሁ ሄድ ሲሉ የሚፈለገው ደረጃ የደረሰ እንዳይመስለን ገና አልወደድናቸው ነብዩን አለይሂ ሰላቱ ወሰላም ገና አላላቅናቸውም ነብዩን አለይሂ ሰላቱ ወሰላም ምንም ነካንና የረሱላህ ሰለላሁ ዐለይሂ ወሰለም ስንቶቹ የነኩት ስንቶቹ ገርቀው በሙሐባው ባህር ውስጥ ጠልቀው ያገኙትን ገና መሻገኘንና እኛ ያ ሁላ ይጠብቀናል ስንቶቹ ናቸው እነ ሰይዲ አቢል አባስ አልሙርሲ እነ ሰይዲ አቡል ሐሰን አልሻዱሊ لو غاب عني رسول الله صلى الله عليه وسلم طرفة عين لما عددت نفسي من المسلمين الله أكبر الله ذا درجة الله يدرس بالناس يهونبت بدرسوت يهونبت الله قال مدرس يدرسوتن ما يزنوا بدوار بدرسوت يهونبت يا رب العالمين لكسبت رسول الله صلى الله عليه وسلم كان بيوجدوا كان بيقردوا راسين عند مسلم على المطرمة الله يسردان ይህ እንግዲህ በየጊዜው ለነብዩ አለይሂ ሰላቱ ወሰላም አላህ ለሰጠን ትልቅ ኒዕማ ሽኩር ምናደርስበት ይህ መሰባሰብ የነብዩን አለይሂ ሰላቱ ወሰላም ሸማኢል ኸሳኢስ ፈዳኢል ደላኢል ምናወራበት እማያልቀውን የሆነውን ባህር በምንችለው አቅም ምንጨልፍበት ይህ ማዕድ የነብዩን አለይሂ ሰላቱ ወሰላም ውርስ በየጊዜው ምንወስድበት ምንቋደስበት አላህ ያድርግልን እንዲህ አይነት ቦታ ላይ ተሳትፎ ጣቸው ባሉ ከሆኑት አላህ ያድርገን ያ ረበል ዓለሚን ظاهرا وباطنا كنبي عليه الصلاة والسلام قال هل حضور من هون الله يدركن نبي عليه الصلاة والسلام سيراتቸው عجيب ነው የህይወት ታሪካቸው ድንቅ ነው አሁን እዚህ ምንም እናገረው ነገር የለም በተከሉ ግን አደራ
ነብዩን አለይሂ ሰላቱ ወሰላም እንወዳለን ምንል ከሆነ ሲራቸውን እንወቅ፣ የህይወት ታሪካቸውን እናጥና። ወላሂ አላወቅናቸውም፣ ገና አላወቅናቸውም ነብዩን አለይሂ ሰላቱ ወሰላም። ዑለማኡ ከትቧል እኮ አላቆመም። እስካሁን ከነብዩ ሰለላሁ ዐለይሂ ወሰለም ህይወት የሚወጡትን ዱሩስ ፈዋኢድ እያወጣ ነው እኮ ዑለማኡ አላቆመም። ምክንያቱም የነብዩ ዐለይሂ ሰላቱ ወሰላም ሚያቆም አይደለም፣ ሚያበቃ አይደለም። ስለዚህ ከዛ ተቋዳሽ እንድንሆን እንደው እስቲ በዚህ በረቢዑል አወል ወር በአማርኛም ቢሆን የተዘጋጁ የሲራ ኪታቦች አሉ። ማን ነው እስቲ ለማንበብ ዝግጁ? የነብዩን ዐለይሂ ሰላቱ ወሰላም ሲራ ለማንበብ ማን ነው ዝግጁ? የሚያጅባችሁ ነገር የነብዩ ዐለይሂ ሰላቱ ወሰላም ህይወት ታሪክ ዑለማዎቹ ሲራ ላይ ሲያስቀምጡት ይከፋፍሉታል፣ ምዕራፎቹን ይከፋፍሏቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ዓለም ምን ይመስል ነበር ብለው ይነሳሉ። ምክንያቱም ጨለማውን የማያውቅ የብርሃኑን ኃይል አያውቅም፣ የብርሃኑን ኒዕማ አይረዳም። ነብዩ ዐለይሂ ሰላቱ ወሰላም ቀድ ጃአኩም ሚነላሂ ኑር፣ ኢማም ጠበሪ ተፍሲራቸው ላይ እንዳስቀመጡት ኑር ረሱለላህ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ብርሃን መጣላችኋል። ይህ ብርሃን ከመምጣቱ በፊት ዓለም ምን ይመስል ነበር? ምን አይነት ህይወትን ነበር የሚመራው ዓለም? በምን አይነት አስተሳሰብ ውስጥ ነበር? ምን ነበር የሚያመልከው? ምን አይነት አኽላቅ ነበረው ማህበረሰብ? ቤተሰብ ምን አይነት አኽላቅ ነበረው? ፈትሹ። ያንን ስናቅ ነብዩ ሰለላሁ ዐለይሂ ወሰለም ያመጡት ለውጥ ይገባናል። ያበሩት ብርሃን ምን አይነት ሀያል ብርሃን እንደሆነ ይገባናል። ስለዚህ ሲራቸውን ከዛ ይጀምራሉ ከኋላ። ነብዩ ሰለላሁ ዐለይሂ ወሰለም ከተወለዱ በኋላ ደግሞ እስኪላኩ ድረስ ደግሞ ለብቻ ያዩታል። በዛ መካከል የታዩ ኢርሃሳቶች የእሳቸውን ልቅና የእሳቸውን ታላቅነት አላህ ለትልቅ ነገር እንዳጫቸው የሚያሳዩ ትላልቅ ነጸብራቆችን በዛ ታሪካቸው ውስጥ ያነሳሉ። ከውልደታቸው ይጀምራል። ውልደታቸውን እኮ ያላቀው አላህ ተባረከ ወተዓላ ነው። በትላልቅ ተአምራቶች አላህ አጅቦታል እኮ። ከዛ በፊት ራሱ አላህ አጅቦታል። አለም ተራ ከይፈ ፈዐለ ረቡከ ቢአስሓቢል ፊል አለም የጅዐል ከይደሁም ፊ ተድሊል። ታላቅ እኮ ነብይ ሊመጣ ነው። ይህንን ክስተት አላህ ቀድሞ አሳየ። ዓለም እንዳለ ፊቱን ወደ ነብዩ አለይሂ ሰላቱ ወሰላም መወለጃ ስፍራ ወደ መካ እንዲያዞር አላህ አደረገ። ታላቅ ክስተት ሊከሰት ነው ብሎ አላህ ተባረከ ወተዓላ። ውልደታቸው ምን ይመስል ነበር? ልጅነታቸው ምን ይመስል ነበር? እድገታቸው። እኔ የሚያጅባችሁ ሁሌ ስለ አኽላቃቸው ሲወራ፣ ስለ ህይወት ታሪካቸው ሲወራ ቺና ነሳና ኢንሻአላህ በዚህ ቋጫለሁኝ። ትላልቅ መሻይኾች ዑለማዎች ስላሉ ጊዜ እንዳልወስድ ነብዩ ሰለላሁ ዐለይሂ ወሰለም በቤተሰብ ውስጥ ቤታቸው ውስጥ የነበራቸው አኽላቅ ምን ይመስል ነበር? ከማህበረሰቡ ጋር የነበራቸው አኽላቅ ምን ይመስል ነበር? ይህንን ለማየት አንድ ሐዲስ መመልከት በቂ ነው ይላል። የመጀመሪያ ወህይ ሲወርድባቸው በጋሩ ሒራ ዋሻ ውስጥ ሆነው ነብዩ ሰለላሁ ዐለይሂ ወሰለም በጣም ተደናግጠው ነበር። አዲስ ነገር ነው፣ እንግዳ ነገር ነው። ከጅብሪል ዐለይሂ ሰላም ጋር ለመጀመሪያ ጊዜ ነው የተገናኙት። እየተርበተበቱ እየተንቀጠቀጡ መጡ። ዘሚሉኒ ዘሚሉኒ እያሉ ወደ ማን መጡ? ወደ እመት ኸዲጃ ረዲየላሁ ተዓላ ዐንሃ። ሩዚቅቱ ሑበሃ ያሏት፣ ፍቅሯን እኮ አላህ ረዝቆኛል ብለው የነገሯት ነቢይ ዐለይሂ ሰላቱ ወሰላም። እኚህ ታላቅ ነቢይ እሷ ዘንድ መጥተው ያጋጠማቸውን ነገሯት። እንዲህ ሆኜ ዋሻ ውስጥ ተፈኩር እያደረኩ አላህን እየተገዛው ሳለ እንዲህ እኮ መጣብኝ አህዋል ነገሯት። እመት ኸዲጃ ምን አለች? አብሽር አለቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለቀድ ኸሺቱ ዐላ ነፍሲ፣ ቢሆን አንዳች ነገር ፈርቻለሁ፣ በራሴ ላይ ሰግቻለሁ አሏት። ምን አለች እመት ኸዲጃ ረዲየላሁ ተዓላ ዐንሃ? የነቢዩ ሰለላሁ ዐለይሂ ወሰለም አኽላቅ ቀብለል ቢዕሳ ከመላካቸው በፊት የቁርአን ሪሳላ እሳቸው ላይ ከመውረዱ በፊት የነበራቸው አኽላቅ ይህ ነበር። ወላሂ አለች ላ ዩኽዚከ አላሁ አበዳ፣ አንተንማ አላህ ፈጽሞ አሳልፎ ለክፉ ነገር አይሰጥህም አለቻቸው። ምክንያቱም ኢነከ ለተሲሉ ረሒም፣ አንተ እኮ ዝምድና ቀጣይ ነህ አለቻቸው።
አንተ ዝምድናን የምትቀጥል ነህ። ቤተሰብ ከቤተሰብ የምታገናኝ ነህ። ወተስዱቁል ሐዲስ ስታወራ እኮ እውነትን የምትናገር ነህ። ነቢዩ ሰለላሁ ዐለይሂ ወሰለም በማህበረሰቡ ውስጥ ነቢይ ረሱል ከመሆናቸው በፊት መብዑት ከመሆናቸው በፊት ማን ነበር ስማቸው? ሙሐመዱል አሚን አሳዲቁል አሚን ረዲና ቢልአሚን አሉ። ኺላፍ ተፈጥሮ ለዳኝነት ነቢዩ ሰለላሁ ዐለይሂ ወሰለም መሆናቸውን ሲመለከቱ ሁሉም በአንድ ድምፅ ምን አሉ? ረዲና ቢልአሚን አሉ። እኛስ የነቢይ ወዳጆች ነን ምንል ማህበረሰቡ ስማችን ማን ነው? በምንድን ነው የምንታወቅ? ይህ አይነት መቀማመጥ ይህንን ካላወረሰን ምኑ ነው ጥቅሙ? ምኑ ላይ ነው ዋጋ? ከነቢዩ ሰለላሁ ዐለይሂ ወሰለም እዚህ የምንቋደሰው ነገር ከሌለ ሳዲቁል አሚን ብለው ይጠሯቸው ነበር። እውነት ትናገራለህ፣ ዝምድናን ትቀጥላለህ፣ የተቸገረን ትረዳለህ። ወቱክሲቡል ማዕዱም ያጣን የኔ ቢጤ የሆነን ሰው ትረዳለህ፣ ካለህ ታጋራለህ። ነቢዩ ሰለላሁ ዐለይሂ ወሰለም እያንዳንዱ በጎ አድራጎት ላይ ይሳተፉ ነበር። ሰሞኑ በዚሁ በእኛ ወጣት ጀማዓዎች የተመለከትኩት ትልቅ ነገር መውሊድን በማስመልከት ቅድምም ጠቆም አድርገዋል። ሼክ ሽምሱዲን ጠቆም አድርገው አንስተዋል። ምስኪኖችን የማብላት ልብስ የማልበስ እንዲህ አይነት ፕሮግራሞች ረቢዕን በማስመልከት ሲካሄዱ ነቢዩ ዐለይሂ ሰላቱ ወሰላም ሲሰሩት የነበረውን ስራ በእውን በተጨባጭ መሬት ላይ አሁን መመልከት ከዚህ በላይ ኒዕማ የለም። ይሄ እኮ ይህ መውሊድ ያመጣው በረካ እኮ የዚህ መውሊድ ተመራ እኮ ሁሌም የሚያብብ አላህ ያድርገው። የረሱሉላህ ሰለላሁ ዐለይሂ ወሰለም መውሊድ የሚያብብ አላህ ያድርገው። በእኛ ላይ አኽላቃቸው ሚዘንብብን የምንላበሰው አላህ ያድርገው። ያ ረበል ዓለሚን መሰባሰባችንን አላህ የኸይር መሰባሰብ አላህ ያድርገው። ብዙ አላስረዝም፣ እዚህ ላይ ላቆመው ይበቃል። መርሐባ አላህ ተባረከ ወተዓላ ይቀበለን። እዚህ የታደማችሁ ሁላ እንግዲህ የነቢዩ ዐለይሂ ሰላቱ ወሰላም ውርስ አላሉ አልኢርሱ ነበዊ የነቢዩ ዐለይሂ ሰላቱ ወሰላም ውርስ እሳቸውን የማወቅ ከእሳቸው ጋር የመተዋወቅ ውርስ፣ እርሳቸውን የማፍቀር ውርስ፣ እርሳቸውን የመከተል ውርስ፣ ከሁሉም ውርስ የምንካፈል ሰዎች አላህ ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።